ዲቪ 2027 ሊሞላ የቀረው በጣት የሚቆጠሩ ቀናቶች ናቸው። እንግዲህ ዲቪ 2027 አሞላሉ ከእስከዛሬ በተለየ ነው። እንግዲህ አሞላሉ ተለይቶ መጥቷል ማለት ነው። ይህም ከጥቅምት 7 አካባቢ ይጀምራል ተብሎ ይታሰባል። አሞላሉም ከበፊቱ ለየት ያለባቸው መንገዶች አሉ። በአብዛኛው በፊት ሲሞላ የነበረው ከመስከረም 29 ጀምሮ ከመስከረም 25 ከጥቅምት 29 ነው በአማካኝ ሲሞላ የነበረው። ዘንድሮ ግን ከጥቅምት 7 ነው ይጀምራል የተባለ። ይህ አንዱ መለያው ነው። ሁለተኛ ነገር ደግሞ መጥፎና በጎ ዜና ይዞ ነው የመጣው አሞላሉ ላይ ማለት ነው። መልካምና በጎ የሚባለው በዓለም ላይ ካሉ ሀገራቶች ዲቪ ያልተፈቀደላቸውና የተከለከሉ ሀገሮች አሉ በአዲሱ በትራምፕ አስተዳደር ማለት ነው። ስለዚህ አሁን ኢትዮጵያን ከዚህ ውስጥ በመጥፎ እይታ አልታየችም እና ኢትዮጵያ ዲቪ መሙላት ትችላለች በዚህ ዓመት። ደስ የሚለው ዜና እሱ ነው። ሌላኛው ደግሞ አብዛኛው አሜሪካን ስደተኞች የሚበዙባቸው ሀገራት ያሏቸው ስደተኞች ቁጥር ብዙ የሆኑ መሙላት አይችሉም። የኢትዮጵያ በአሜሪካን ያሉ ስደተኞች ቁጥር አነስተኛ በመሆኑ በዚህ ምክንያት ኢትዮጵያ ዲቪ በመሙላት አልተከለከለችም፣ መሙላት ትችላለች። ይሄ መልካም ዜናው ነው። መጥፎ ዜና ብለን የምናስበው እንግዲህ $1 ክፍያ ሊጀምረው በፊት በነፃ ይሞላ የነበረው የዲቪ አገልግሎት በነፃ ማለት ለውጭ ወይም ለአሜሪካን ኤምባሲ ክፍያ አይከፈልም ወይ ለኢንተርኔት ቤት ነው እስከዛሬ ሲከፍሉ የነበሩት ማለት ነው። ስለዚህ $1 ክፍያ መጥቷል ማለት ነው። አሁን $1 ሂሳብ መብዛቱ ሳይሆን ያከፋፈሉ መንገዱ እስካሁን ግልጽ አልሆነም። አንድ ሰው በቀላሉ ለብዙ ሰው መክፈል ይችላል ወይስ እያንዳንዱ ሰው የየራሱ በየራሱ አካውንት መክፈል የሚቻል? ይሄ እንግዲህ አወዛጋቢ ነገር ነው። ቀኑ እየቀረበ እናየዋለን። ግን እንደ ማንኛውም እስከዛሬ አሁን ኢንተርኔት ዲቪ ስትሞሉ ማንኛውም ኢንተርኔት ቤት ሄዳችሁ 20 30 300 ሰው 400 ሰው ይሞላል። ያንን መንገድ ነበረ ያከፋፈለ መንገዱም ልክ እንደዛ ኢንተርኔት ቤት ሄዳችሁ እዚያ ሰው በከፈተ በውጭ አካውንት የሚሆን እንግዲህ ያ ሰው ዶላር ባለው አማካኝነት በምን አይነት አካውንት እንደሚከፈል መረጃው ከደረሰ በኋላ በዛ አይነት አከፋፈል ይከፈል አይከፈል እንግዲህ አልታወቀም። ቀጣይ ቀኑ እየቀረበ ስለ አከፋፈል ሁኔታ እንነግራችኋለን። ያው አብዛኞቻችሁ ዲቪ መቼ ነው የሚጀምረው እንዴት ነው የሚሞላው እያላችሁ የምትጠይቁናላችሁ። ከዚህም በፊት እኛ ጋር እየሞላችሁ ብዙ መልካም እድለኞች ናቸው። አሜሪካ የሄዳችሁ ብዙ ሰዎች አላችሁ። አሁንም በዚህ ዓመት እንግዲህ እድሉን ይሳካላችሁ። ቅድመ ዝግጅት እንድታደርጉ የምንፈልገው የመጀመሪያ የሚያስፈልገው መስፈርት ምንድነው? የራሳችሁ ኢሜል አካውንት ያስፈልጋችኋል። እንደገና ደግሞ ትምህርት ደረጃችሁ ጥሩ የትምህርት ደረጃ ሊኖራችሁ ይገባል። 12ኛ ክፍልና ከዛ በላይ ዲፕሎማ ከሆነ የ2 ዓመት ቢያንስ የስራ ልምድ ያስፈልጋችኋል ማለት ነው። እነዚህ መስፈርቶች ማሟላት። እንደገና ፎቶን በተመለከተ እኛ ጋር ዘመናዊ ዲጂታል ስቱዲዮ አለን። ስቱዲዮ ፎቶ ትነሳላችሁ። ቀጥታ ፎርም ህጉ በሚያዘው መሰረት ሲጀምር የምንሞላ መሆኑን ለማሳወቅ እንወዳለን። ሌሎቻችሁ ደግሞ በኦንላይን በራሳችሁ መሙላት የምትፈልጉ ሰዎች ቀኑ ሲቀርብ የዶላር ያከፋፈሉ ሲስተም እንግዲህ ቪዲዮ እንለቅላችሁ ይሆናል። መልካም እድል እንላለን። እንግዲህ በሚለቀቅባት ጊዜ ያለውን መረጃ ለእናንተ የምናጋራ ይሆናል። እንግዲህ የ2027 የዲቪ ፕሮግራም በቅርቡ ይጀምራል። እንግዲህ መልካም ዜና ብለናል። ሁላችሁም ተሳክቶላችሁ ውጭ እንደምትሄዱ ተስፋ እናደርጋለን። በቀጣይ ቪዲዮ